ሰላም ተመልካቾች ዛሬ ለየት ያለና በጣም የሚገርም የቀይ ስር ጁስ አሰራር እንሰራለን። የቀይ ስር ጁስ አሰራር ዲቶክስ አይደለም ጁስ ነው። ይህንን ጁስ እስከመጨረሻው ድረስ እንድትከታተሉ ስል በትህትና ጠይቃለሁ። ላይክ እና ሰብስክራይብ እያደረጋችሁ እስከመጨረሻው ድረስ ቆዩ። የሚያስፈልጉን ግብአቶች ፐርስሊ፣ ሎሚ፣ ዝንጅብል፣ የታጠበና የተላጠ ዝንጅብል፣ ሌላው ዋነኛ ግብአቱ ቀይ ስር ነው ተመልካቾች። እሱን እንከታተፈዋለን። በመጀመሪያ ሎሚውን እንልጠዋለን ተመልካቾች። ቅርፊቱን ማንሳት አለብን እንዳይመር። ሌላው የሚያስፈልገን የታጠበ ፐርስሊ ነው። እሱን እንቆራርጠዋለን አንድ ላይ ማድረግ። ቀጣይ ቀይ ስር ፐርስሊውን፣ ዝንጅብሉን፣ ሎሚውን መጨመር፣ ሙሉ ግብአቶችን መጨመር፣ ቶማቶችን መጨመር። አሁን ተመልካቾች ውሃችንን እንጨምራለን። መፍጨት፣ ይህን ይመስላል። እናጠለዋለን ተመልካቾች የፈጨነውን ቀይ ስር። ይህን ይመስላል ጁሲው ማለት ነው። በጣም ወፍራም ነው። ይህንን መልሰን እንፈጨዋለን። አሁን ተመልካቾች የፈጨነውን ቀይ ስር መልሰን መፍጫ ውስጥ እንጨምረዋለን። በመጀመሪያ የሚያስፈልገን ቺያ ሲድ 30 ግራም እንጨምራለን። ብራውን ሹገር ወይም ደግሞ ማር መጨመር ትችላላችሁ። ብቻውንም መጠቀም ትችላላችሁ ተመልካቾች። የለውዝ ቅቤ፣ እነዚህን ግብአቶች በአንድ ላይ መፍጨት። ተመልካቾች ለ2 ሰዓት ያክል ፍሪጅ ውስጥ እናስቀምጠዋለን። ምክንያቱም ቺያ ሲዱ የጄሊ ቴክስቸር እስከሚፈጥር ድረስ ማስቀመጥ አለብን። እየቆየ እየወፈረ ይሄዳል። በጣም የሚገርም ጣፋጭ ጁስ ነው። እናንተ በማርም ወይም ደግሞ ብቻውንም መጠቀም ትችላላችሁ። ወይም ደግሞ ኦሪጂናል ብራውን ሹገር ካለ እሱን ተጠቅማችሁ መስራት ትችላላችሁ። በጣም ጣፋጭና የሚገርም የኒውትሪሽን ባላንሱን የጠበቀ ጤናማ የሆነ የጁስ አይነት ነው ተመልካቾች።
የሚገርም እውነት በጣም የሚገርም ዋው